ተአምር ይሰራል የሚባልን አገልጋይ ልበለው በቃ እሱን ራሱን ክርስቶስን በቃ አጅቦ መሄድ፣ ሲወጣ ማጨብጨብ፣ ሲወርድ ማጨብጨብ እና ወርጄ ተዋርጄ ለማገልገል የመጣው ሰው ነኝና አጃቢ አያስፈልገኝም። ለዚህ ማን ነው ያበቃው ያለ እንደሆነ ምዕመኑም አስተዋጽኦ አለው። ቮለንቲር ይሁን ተቀጣሪ ይሁን አላውቅም፣ አዲስ ነገር ነው እና አንድ ሰዓት ተኩል 2 ሰዓት ሙሉ የሆነ ነገር ሲነገር እንሰማለን። በቃ በማያቋርጥ ሁኔታ እግዚአብሔር እንዲህ ይላችኋል፣ ይሄን አሳይቶኝ፣ ቀልድም አለ፣ ጨዋታም አለ፣ ዘለፋም አለ። ኦኬ እሺ። በዚህ እንቅስቃሴ ውስጥ የገባ ምዕመን ደግሞ በዚህ በአዲሱ ዘመን እንቅስቃሴ ውስጥ የገባ ምዕመን በስነ መለኮት ፐርሰናሊቲ ከልት የሚባል አንድ አሳሳች ነገር አለ። ማለት አንድ ተአምር ይሰራል የሚባልን አገልጋይ ልበለው በቃ እሱን ራሱን ክርስቶስን አሁን እንደምትሰሙት የእግዚአብሔር ሰው ይባላል፣ ይቆላመጣል። ያው ይሄ ነብይነቱም ሐዋርያነቱም ትንሽ አረጀ መሰለኝ። አሁን ደግሞ የእግዚአብሔር ሰው ትልቁ ማዕረግ እየሆነ እየታሰበ ነው መሰለኝ፣ አላቅም። እና ወደዛ ደግሞ ሽፍት እያደረገ ነው። እና ለዚህ እግዚአብሔር ሰው ለተባለው ወደ መድረክ ሲወጣ ቦርሳውና መጽሐፍ ቅዱሱን ይዞለት የሚወጣ ሰው ቮለንቲር ይሁን ተቀጣሪ ይሁን አላቅም፣ ግን ወደ መድረክ ሲወጣ መጽሐፍ ቅዱሱን መሸከም ወይ ከብዶት ወይ አጸይፎት አላቅም። ፋሽን ይሁን አላቅም ከየት የመጣ ምናልባት ከምዕራብ አፍሪካ ይሆናል ወይም ከአንዳንድ ምዕራብ ሀገር የጥቁር ቤተክርስቲያናት ወይ አፍሪካን ቤተክርስቲያናት አንዳንድ መሪዎች ወይም ሰባኪዎች እንደሱ ያደርጉ እንደሆነ አዲስ ነገር ነው። እና ይሄን የተወደደ መጽሐፍ ቅዱሴን የእግዚአብሔርን ቃል ይዤ መድረክ ለመውጣት አሽከር አያስፈልገኝም። የተቀጠረም ይሁን በፈቃዱ የሚያገለግለኝ ሰው አያስፈልገኝም። እና መጽሐፍ ቅዱሴን ከፍቼ ማንበብ ደግሞ እንደኋላ ቀር ራሴን አላየው። ይሄ መጽሐፍ ቅዱስ ቢወጣ እኮ ነው እሱ የማይወጣበትም ጊዜ አለ። ፑልፒት ላይ ከሰባኪው ጋር የማይወጣበት ጊዜ አለ፣ ወጥቶ የማይከፈትበት ጊዜ አለ። እና ይሄንን ይዞ ከተወጣም እንደተከደነ ሆኖ 1 ሰዓት ተኩል 2 ሰዓት ሙሉ የሆነ ነገር ሲነገር እንሰማለን። በቃ በማያቋርጥ ሁኔታ እግዚአብሔር እንዲህ ይላችኋል፣ ይሄን አሳይቶኝ፣ ቀልድም አለ፣ ጨዋታም አለ፣ ዘለፋም አለ፣ ብዙ ነገርና ለዚህ ማን ነው ያበቃው ያለ እንደሆነ ምዕመኑም አስተዋጽኦ አለው። የእግዚአብሔር ሰው በል ተብሎ ይሁን አላቅም፣ የተለያዩ መጠሪያዎችን እየሰጠ እና እሺ ከመጠሪያ አልፎ ደግሞ በተግባር በቃ አጅቦ መሄድ፣ ሲወጣ ማጨብጨብ፣ ሲወርድ ማጨብጨብ፣ አንድ ቃል ተናገረ ማጨብጨብ፣ ማፏጨት ምን እና ይሄ ሰው ቢስት አይገርምም፣ ስፍራውን ቢለቅ አይገርምም፣ ራሱ እንደ ልዩ ፍጡር ቢቆጥር አይገርምም። እና ከየት መጣ ይሄ ነገር? ኢየሱስ ክርስቶስ የሚያስተምራቸውና ወደፊት ለዓለም ወንጌል አሸክመው የሚልካቸው 12 ሰዎች እንዳሰለጠነ አንዱ እንደጠፋበት እናውቃለን። ቦዲጋርዶቹ አልነበሩ፣ የሱ ጠባቂዎች አልነበሩ፣ የሱ አጃቢዎችም አልነበሩ። ለነገዋ ቤተክርስቲያኑ የሚያዘጋጃቸው ሰልጣኞች ነበሩ እንጂ ቦዲጋርድ አልነበረው። ሲይዙት እንኳን ምንድነው ያለው? እንዴ እኔ አምላኬን አባቴን ብጠይቅ አለ፣ አንድ መልአክ ቢልክ አለ፣ እነዚህን በሙሉ አንድ ጊዜ ሬሳ በሬሳ ሊያደርግልኝ አይችልም ወይ? ጴጥሮስን ሲገስጸው ይመስለኛል የሊቀ ካህኑን ባሪያ ጆሮ በቆረጠ ጊዜ ለምን እንዲህ ያረክል ማለት፣ እኔ አምላኬን ብጠይቅ እኮ እኔ መልአክ ይልክልኝ ነበር አለ። እና አልፈለኩም ነው፣ አይገባኝም። ባሪያ ሆኜ ላገልግል የመጣሁበት ምድር ደግሞ ጆሮ የሚጨረግድ መልአክ ሊከተለኝ አይገባም ወይም ሊያጅበኝ አይገባም። በዓላማ የመጣው ሰው ለመሞት የመጣው ሰው ስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ፍሬ አታፈራም። እና ወርጄ ተዋርጄ ለማገልገል የመጣው ሰው ነኝና አጃቢ አያስፈልገኝም።